ነው በጣም አብርሽ ሄርሚ እኮ ነች እንዴ ተመስገን እግዚአብሔር ባወራት እንዴ ነው አወራት አብርሃም ነው እኔን አይደለም ሄርሚ ይላል በደንብ አወራት ወደ ቀን ተደረስክ ማለት ነው ሰማኛ አብርሃም እሷ ናት ይኸውልሽ ሄርሚ እንዴት መሰላችሁ ይሄ ወጣሁት ሩታን እዛ ሜሪ ጋር እንደታወሪ ትፈልግሻለሽ ነው ነገር አልኳት በመከራ ነው ያለች ይሻላል ግን አብርሃም በጣም አስቸጋሪ ዋትስአፕ ነው ሩታ ወዋሽታ አይደለም ቢያውሽ ኖርማል ነው ለእውነት ነገር ነው ነገር ነው ተከራ ግን ያን እግዚአብሔር እግዚአብሔር የሆነ እናንተ ወደ ተረሱ በጣም ቁጭ በቃ ቁጭ አብርሃም አይ እንትን ማለት አለብን ባንዲ እንደዚህ በዛሬ 3 ቀን እዚህ ነው የሚሆነው 3 ቀን እዚህ ሊሆንልን ያለው ሩታና ልጆች ይመጣሉ እዚህ ችግር የለውም ለሶስት ቀን እዚህ አንድ ልጅ ነው ያለው ልጆች አሉ እሺ ሩታና ልጅ ይመጣሉ አሁን ቁጭ በል ከኔ ጋር ቡና ትጠጣለህ ምግብ ትበላለህ ምናምን ነገር እስከ 3 ቀን ድረስ እኔ ጋር ሆነና በኖርማል ህይወት ላይፍ እንትን የራስን መኪና እየነዳ ምናምን እያረክ እንደበፊት ትሆናለህ አሁን ኤፍሬም ማለት የስካውንት እንትን እያለ ለምን ራስን አትነዳው አልናፈቀህም መኪና መንዳት ይሰማኝ ማለት ነው እቀፋት እንጂ አብርሃም እንኳን ደስ አለሽ በላት ያው ደስ ብሏታል እኮ እንኳን ደስ አለሽ ምላት ይውላ አብርሃም ሄርሜላ እንኳን ደስ አለሽ ለምሮ ምላት ታዲያ ይውላ አብርሃም ስለተገናኘ ነው ሀብል ሁሉ ቀላል አይደል እንዴ ማገኘው አይደል እንዴ ይውላ ከቀናት በፊት እሷ ቀለበት ያደረከላት ልጅ ነች ገባህ አይደለ የምትወዳት ልጅ ነበረች ገባህ አይደለ አሁን አይ እንትን አሁን ተውት በቃ እሺ እሺ ቢያንስ ተቀመጥሽ በቃ ችግር የለውም አረፍ በል እሺ ይቀመጥ አሁን ጀፍጭ ቁጭ በል ማን ሰላም ነን እኔ ሰላም ነኝ በጣም ዳኒ አታጨናሙት ቁጭ በል አለ እኮ እሺ ቁጭ በል ደህና ነህ እንዴት አጥንታው እንዴ በመከራ ነው እሺ ያለ በመከራ ወዲያው ነው ደወለልኝና ቶሎ ወጥቻለሁ አዎ ምን ሆነሽ ነው እንደዚህ መጣሽ እዚህ ጋር ነበርሽ እንዴ እኔ ቶሎ ደረሰች ከዛ በኋላ በቃ እንዴት መኪና እየነዳው እንደመጣው እኔ እንደማውቀው አሁን ደስ ብሎኛል እግዚአብሔር በጣም ዳኒ እግዚአብሔር ይስጥህ በጣም አሜን ምንም ችግር የለውም ይሄ መቼም ማረሰው ወንድሜ እኮ ተሳመ እንጂ ፍቅረኛ እኮ ነች አብርሃም እንዳይሳምች እንትና አይ የሚይ አንድ 3 ቀን ከዛ በኋላ ኖርማል ሲሆን ሁሉም ነገር እንትን ይላል አሁን እኮ በቃ ደስተኛ ሆነ እዚህ መጣ እህቱ ጋር መጣ ሀብሉን አወለቀ ምናምን ነገር አይደል አብርሃም ደስተኛ ነህ አይደል አሁን ምንም ደስተኛ አይደለም ሩታ ነው አምጥቶ ከሩታ ጋር ነው መሆን ፈልገው ነው እኔ ሄርሜላ ማምጣልኝ ብያለሁ ሩታ ማምጣልኝ ያልኩህ አይደል ሩታ ቤት ላይ ትመጣለች አይደል ያልኩኝ አዎ ትመጣለች እኮ ሩታም እኮ ትመጣለች ግን ሄርሜላ እንዳጋጣሚ ቅርብ ቦታ ነበረችና በቃ እንድትመጣ ብዬ እኮ ነው ስታያት እኮ ነገሮችን ካስታወስክ ብዬ ነው እኔ ማንም ቢመጣ ችግር የለም እኔ ሩታ ማምጣልኝ ያልኩህ እኮ ትመጣለች ሩታ ችግር የለውም እኔ ራሴ እደውልላታለሁ እንዴ ገብቶሃል አይደል ዋናው አንተ ደህና መሆን ነው እኛ የምንፈልገው ገባ እዚህ ደግሞ መምጣት በጣም ደስ ብሎናል እና ዋናው ነገር አንተ ምንድነው መረጋጋት ነው አንተ ደስተኛ ስትሆን እኛ በቂያችን ነው ገብቶሃል አይደል ሁላችንም እዚህ ጋር እንግዲህ ዳኒ የሚጨነቀው ስላንተ ነው ሄርሚ የምትጨነቀው ብዙም እኔም የምጨነቀው ስላንተ ነው እሺ ስለዚህ አንተ ከተረጋጋ አንተ ሰላም ከሆንክ እኛ ምንም የምንፈልገው ነገር እንደዚህ ማውን ቴንሽን ነው ወይ ደግሞ እንደዚህ የተደናገጥ ነው ድንገት ስለመጣ ነው ተረዳኛ ሰሞኑን ጠፍተህብን ድንገት ይዞት ሲመጣ በጣም ያስደነገጥከን ግን ዳኒ በጣም እግዚአብሔር ያክብር በጣም እናመሰግናለን እኛ ስንት መንገዶችን እየፈለግን ነበር ገባ ዳኒ በጣም ነው የማመሰግነው እኔ ራሴ ምክንያቱም በጣም ብዙ መንገዶች እየፈለግኩ እሱን ራሱ ዛሬ የጠራሁትኝ ያለውን ነገር ትላንትና አግኝቼው ነበር ግን ዛሬ በቃ ያለውን ነገር በደንብ ማውራት አለብኝ ብዬው እንትን ያልኩትኝ ማለት ነውና በጣም ደስ ብሎኛል ሀሳቡም ድንገት እየተወያየን ነበር በእናንተ መንገድ እናመጣለን ችግር የለውም እሺ ታረጁ ያለበት ሁኔታ ነው ምናምን ነገር ከረባች ያብረው ቆይ ችግር የለውም እሺ ይኸውልህ እንጃ እኔም እንደምልክ አላውቅም ግን ደግሞ እያፈፈላችሁ ሁላችሁ አይደለም እኮ ችግር የለውም እኮ ቆይ እሺ እኔ አወራታለሁ ስጠኝ እኔ አወራታለሁ አዎ እነግራታለሁ እሺ ንገረኝ አውሪያታ ታዲያ እኮ ታውራታለህ ችግር የለውም ትመጣር ሊፈለግከው ትመጣ ችግር የለውም ነው ወደዚህ በቃ ደገፍ በልሽ ለምንድን ነው ማታወሪያት አውሪያታ ተዘጋኩ ትደውልና አነሳላታለሁ ለምን ዘጋሽባት ዘግቼበት አይደለም ራሷ ናት የዘጋችው ትደውል አነሳላታለሁ አታስብ ችግር
ችግር የለም። ባትሪ የለውም ደግሞ ስልካችሁ። እሺ ምሳ በልቷል? ምንድን ነው የሚያስፈልግህ? በልቻለሁ። ምንም የእናንተ እንክብካቤ አያስፈልገኝም። ሩታ ታዲያ እንዴት ነው የምታወራው? ነብርሽ በስትክክል አውራ ነው በስትክክል። አሁን ወንድሞች ካሉ እህት ቤት በመምጣት ደስ ብሎኛል። እግዚአብሔርን ደግሞ በጣም ናፍቀኸኛል። ገባህ አይደል? እንዴ ምን ማለት ነው? አብረሽ ለምን ናፍቀሽ ማለት ምን ማለት ነው? አሁን እኮ ወደ ቀልብ ተመልሰሃል። አሁን እኮ ከኔ ጋር ነክ። አሁን እኮ መጀመሪያ የምትወዳትና የምታፈቅራት ሴት ጋር ነው ያለው። እንዴት ደስ አይበለኝ እንዴ? በጣም ብዙ ነገር እያስለቀሰኝ ነበር አንተ እንደዛ ስትሆን። ገባህ አይደል? አሁን ግን ያለበት ሁኔታ በጣም ደስተኛ ነኝ። እግዚአብሔር ይመስገን። ሰማኛ ብራ አሁን እዚህ 3 ቀን ምናምን እዚህ ትሆናለህ። ከዛ በኋላ ሄርሜላም አለች፣ እህት አለች፣ ወንድምህም አለ። እነሱ በደንብ ይጠብቁሃል። ገባህ አይደለ? ማድረግ ያለባቸውን ነገር በሙሉ ያደርጋሉ። አንተ ብቻ ፈቃደኛ ሆነ ችግር የለውም። ለ3 ቀን እዚህ ደግሞ ፈቃደኛ ሆነ። ገባህ? ከዛ በኋላ ሩታም ትመጣለች፣ ልጅህንም ታገኛለህ። ራስ እየነዳ ሄደህ ደርሰህ ትመጣለህ። ገባህ አይደለ? ግን በቃ ለ3 ቀን ብቻ እሺ በለንና ሁላችንንም ታከብረናል አይደል? እኔን ተወኝና ታላላቆችን አክብራቸውና ማለት ነው። ለ3 ቀን ብቻ እዚህ ደግሞ ፈቃደኛው ችግር የለውም። ሩታ ካለች የትም ችግር የለውም። ሩታማ ትመጣለች አይደለ? አሁን እኮ ስልክ ስለዘጋ ነው። ገባህ አይደለ? ያልነገርናት እንጂ እኔ ደግሞ በኋላ ደውዬ የት እንዳለ አሳውቃታለሁ። ሲጀመር ነገም ከነምጎዳ ታፍቀይቃለች። ችግር የለውም። እሺ ስለሌለው አንተ አሁን እዚህ ትንሽ ጊዜ ቁጭ በል። ሄርሜም አሁን ባለበት ሁኔታ ነው እንደዚህ እንትን ያለው። በኋላ ላይ ኖርማል ነው የሚሆነው። ግን የተወሰነ ጊዜ ግን ከኔ ጋር በቃ ጊዜ አታሳልፍም። አሁን የእህትነት ጊዜ ደስ አይልም? እዚህ መሆን እህት ጋር መሆን እህቴ ጋር እኔ ቤተሰቤን በተኛ ነው እንደሚመጣው። እኔ እኮ ቤተሰብ እኔ እንዲበተና ቤተሰብ ያለኝ ሰው ነኝ። ልጅ ያለኝ ሚስት አለኝ። ስለዚህ እነሱ በሌሉበት እዚህ ምን እሰራለሁ? እኔ እኮ ችግር የለውም። ይመጣሉ። እነሱም እኮ ይመጣሉ፣ ይጠይቁሃል። እኔ ቤት እኮ ይመጣሉ። በቃ ምን ችግር አለ? ምንም እኮ ችግር የለውም። ሩታ እኮ ትመጣለች። በትናት አይደለም እሺ? ወይ ደግሞ ልጅን በትና እኮ አይደለም። ሩታም ትመጣለች፣ ልውሌም ይመጣል። እና በቃ 1 2 ቀን 3 ቀን ብቻ እዚህ ትሆናለህ ከኛ ጋር ነው ያለ። ችግር የለውም እኮ አንተ የምትፈልገው ነገር ሁሉ ይደረግልሃል። ሩታም ትመጣለች። አንተ የፈለግከው ነገር ይደረግ። ዝም ብለህ ጠይቅ ብቻ። በቃ የምትፈልገው ይደረግልሃል። አሁን አንተ አትጨናንቅ፣ ፈታ በል። እዚህ መምጣት ደግሞ ሩታም ትመጣለች። እንደ በፊቱ ነው መሳቅ መጫወት ያለብህ። አሁን እኮ ይሳቅ ይጮት ካርለም አብርሃም ገባህ አይደለ? ሰዎች የሚሉን ነገር ነው እየደገምክ እያደረግክ ያለው። ተረዳኸኝ? ስለዚህ አንተ እንደ በፊት ራስህን አንተ ይዘኝ የመጣው መጀመሪያ ደረጃ እህት ቤት ነው አይደል የመጣው አብርሃም። ከዛ ባለፈ ደግሞ መጀመሪያ የነበረው ማንነት ወደ ተመልሷል ማለት ይቻላል። በራሱ የሚመራው አብርሃም፣ ራሱን የሚያዳምጠው አብርሃም፣ እህቱን የሚያከብረው አብርሃም፣ በየጊዜው እህቱን የሚጠይቀው አብርሃም፣ ሄርሜላን የሚወዳትን አብርሃም ተመልሷል ብዬ አስባለሁ። ገባህ አይደለ? ከዛ ባለፈ ደግሞ ኤቭሪ እንቅስቃሴዎች በራስ ነው። እሺ ችግር የለውም። ኤቭሪ እንቅስቃሴዎች በራስ ነው የምትራመደው። ለምሳሌ መኪናም ሆነ ሁሉም ነገር ራስ ነው የምትነዳው። ገባህ አይደል? ስራህን በስትክክል ትሰራለህ። ግባ ወጣ የሚልክ የለም። ራስህን ማኔጅ ማድረግ እንደመጀመሪያው ትንቀሳቀስ። አዎ አሁን መዘጋ ቁጭ ብለህ ልዑሌም መምጣት ይችላል። ቤተሰብ ጊዜ ማሳለፍ ትችላላችሁ። አዎ የልጅህ እናት ናት። ገባህ አይደል? ግን ደግሞ አሁን እኔንም በደንብ ለእኔም ጊዜ መስጠት አለብህ ብዬ አስባለሁ አይደል? እኔም ደግሞ አንተ ባልነበርክ ሰዓት አንተ የሆነ ቀልብክ ትክክል ባልነበረ ሰዓት የማናገር ብዙ ነገሮች ስላሉ ወደ ቀልብ ስለተመለስ በጣም ደስ ብሎኛል። እግዚአብሔርን ከዛ ምናልባት ስለ ራበህ ሊሆን ይችላል እነዚህ እያወራህ ያለው። ምሳ እንበላለን። ከዛ በኋላ ደግሞ እኔም ቤት ትመጣለህ አይደል? አዎ የተወሰነ ጊዜ እዚህ ይሄዳል። አንቺ ጋር የትም ይሄዳል። ግን የተወሰነ ጊዜ ግን እዚህ እንዲቆይ ችግር የለውም። እዚህ ከሆነ እኔ እዚህ በደንብ ሰላም ሲሆን የፈለገበት በፈለገው እንደፈለገው የመጀመሪያ ደግሞ ሰዓት ለምን ቀየርኩ? አብርሽ እኔ የገዛሁልህ ሰዓት የት ሄዶ ነው? ቀይረዋል እኮ እኔ የገዛሁልህ እኔ የሰጠው ስጦታስ አብርሽ ያምር ነበር እኮ። ከማማሩን በላይ ደግሞ ሰው ስጦታ ነው አይደል? እንዴት ታውቀዋለህ? አንቺ ምንም አይነት ስጦታ አያስፈልግም። እነ ሩታም ሰላም ፈለጉ አውጥተው ጥለውታል። ሩታ ስጦታ ስትሰጥ ተቀበለ እስካሁን ይዘዋል አይደለ? ሀብሉንም አታውልቁብኝ እያልክ ነበር። የሩታ ስጦታ ሄርሜላ ሲሆን ለምን እንደምትወልቀው ሄርሜላ ምንም ነገር አያስፈልግም አንተ ላይ ብለውኛል እነሱም እኔም አውልቄ ሰጥቻቸው። እሺ እነሱ ያሉት ስላልኩ እኮ አይደለም ወንድሜ። እነሱ ስላልኩ ሳይሆን እኔ ሰዓት ስላወጣ ሳይሆን አንተ መራመድ ያለብህ ራስህ ነው እኮ። በራሴ መንገድ እየተራመድኩ ያለሁት በራሴ ደግሞ እየተራመድኩ ያለሁት በራሴ ነው የገዛሁት። ይሄን ራሴ ነኝ የገዛሁት። ስለዚህ እሱ አይ አሉኝ ስላልከኝ እኮ ነው። እነሱ ያሉህን ሳይሆን አንተ የመጀመሪያ አብርሃም በራሱ ይራመደው አብርሃም ነው የምፈልገው። እሺ ችግር የለውም። እንዴት ነው አንደኛ የሆነ ወደ ነገሮች ሳንገባ በፊት ነው ይሄን ነገር እኮ ከፈለግሽ ይሰጡሻል። እነሱ ጋር ነው ያለው። ከፈለግሽ ምን ይሰራልኛል? ስጦታ የሰጠሁን ነገር እንድትመልስልኝ ነው እንዴ? እኮ በቃ እኔ የራሴን ነገር ስለምፈልግ በራሴ ገዝቻለሁ። ሌላ እንደ አብርሃም እኮ እንደዚህ እንድትለኝ አይደለም ስጦታውን የሚሰጠው አይደል እንዴ?
በቃ ችግር የለውም። አብርሃም ጥላቻ ነው እየተሰማህ ያለው ለሄርሜላ ምንድን ውስጥ እየተሰማህ ያለው ጥላቻ ነው እየጠላሃት ነው ምንድን ውስጥ አሁን እኮ እንደዛ አይነት ምን አይሰማም አይደለም ፊሊንጉ ማወቅ እንትን አይደለም አሁን ባለበት ምንም ይመልስልሃል ነው ገባ አሁን ስንሽ ስላልተረጋጋ ስቴፓችን አሁን አንድ መስመር ተጉዘናላ ያ ነገር ነው የምፈልገው እንጂ አሁን ምን መሰለሽ ምክንያቱም ማወቅ ፈልጌ እኮ ነው ውስጥ ምንድን ነው አሁን እየተሰማህ ሽንት ቤት ትጓናለህ አለ አብረን ብቻ ነው የሚፈልገው ብዙ ያሳይ እሺ ነው እሺ አሁን ብዙ እኮ ይረስቶት ነው ያውቀዋል እኮ ቤቱ ነው ያውቀዋል ችግር የለውም እስኪረጋ ብዙ እሱ ጋር ነው እስኪረጋጋ ድረስ ቤት ሙዚቃ መጥቻለሁ ሄርሜላ አይደለም በቃ እሱ ትንሽ እስኪረጋጋ ነው አንቺን እስኪረጋጋ ድረስ ያለፈው ትውስታ አታስታውሺ ገብቶሻል አሁን ከራሱ ጋር አልሆነም ከራሱ ጋር ሲሆን አሁን እሺ ብሎን እዚህ ከተቀመጠ ቢያንስ አንድ 3 ቀን ከተቀመጠ ወደ ራሱ ይመለሳል ብዬ አስባለሁ ያኔ ደግሞ እኛ አሁን ጥሩ ነገር ማስታወስ ነው እንጂ አሁን ሌላ ነገር ስንለው የበለጠ የሆነ ግን እንደዛ መሰላችሁ የበፊቱን ነገር ለማስታወስ ሞክር ደገባህ አይደለም ማስታወስ ስለ በፊት የነበረውን አብርሃም ምን እንደነበረ ሲያደርግ እንደነበረ ቪዲዮዎች ምናምን እያሳየ ነው ገባችሁ እኮ ልክ ነህ አሁን ከዛ ደግሞ እዚህ የሚመጣ ደግሞ ሳይኮሎጂ ዶክተሮች ስላሉ ቤት ለቤት መጥቶ ቼክ እንዲያደርጉ አንዳንድ በሂደት እንደዛ ቪዲዮዎቹን መጀመሪያ ምን ነበረ አሁን ያለፉበት ነገሮች እያሳየህ ነው እንጂ የሚሆነው እንዲህ ባንድ የሆነ ነገር ስትለው ግራ ነው የሚጋባው ለራሱ ማለት ነው ምክንያቱም አሁን ይወዛገባል ከዚህ አንፃር ግን እኛ ማድረግ ያለብን ሂደት በሂደት ነገሮችን ያኔ ቪዲዮን እኮ ማሳየት ነው በቃ የተፈጠረበትን ለማወቅ ጤነኛ ሲሆን ቪዲዮን አንቺ ትክክለኛ እኮ ቪዲዮ አለ ቪዲዮ መረጃሽ ስለሆነ ኖርማል ነው አሁን ባለበት ግን ስለ ጤንነቱ እንጨነቅና ያለሽበት ሁኔታ ይገባናል ወይ እረዳሻለሁ በደንብ ግን ቢሆንም አንቺ ትንሽ የተረጋግተሽ ዋጥ አድርገሽ መያዝ አለብሽ አለ ያዝብሽ በተሻለ ነገር እናም ፍቅር በቃ ያለፈውን ነገር ከማስታወስ ነው ኖርማል በቃ ከሱ ጋር ያለው ነገር ጥሩ ቢሆን የተሻለ ነው ከፈጣሪ ጋር ደግሞ ወደ ራሱ ይመለሳል ብለን እናስባለን እንዳንዬ ግን በድጋሚ በጣም የሆነት በጣም እናመሰግናለን የሆነት ምንም ችግር የለውም ሚዜ ማለት ወንድም ነው በጣም እናመሰግናለን አይ ለጤንነቱ ይሄን ያህል መጨነቅ እስካሁን ድረስ ማንም ከጎናችን እንደዚህ እየሆነ ያለ የለም አንተ ግን በጣም ነው የማመሰግነው በጣም ችግር የለውም ምንም ምስጋና ሲቆጥ እና ተጫውቱ በቃ ወይ ቡና ምናምን እናፍላ ቡና ይፈላልሽ ምን እንዲህ በጣም ተጫውታለሁ ምን ማፈልግም ምሳ በልተሃል እሳሳ ነገር እንደ ምሳ እሺ አየር መቀበል ትፈልጋለህ እንደው የምትፈልገው ወክ ማለት ትፈልጋለህ ከየም ትንሽ ወክ ታደርጋላችሁ አሁን ጊዜ ይሻላል ትንሽ ቆይና ትንሽ እዚህ ቆይና ከዛ በኋላ ወደ እንትን እንወጣለን አይ እዚህ ቢሆንና ነገሮችን እንትን ቢል ይሻላል ከዛ በኋላ ትንሽ ቢያወራት ቢቆይ ኖ ልክ ነህ ቆይ ትንሽ ይረጋጋ እስኪ እንድረጋጋ አሁን መረጋጋት ማን ነው እዚህ የሚደበጥበው